እንላወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። ታላቁ የበድር ጦርነት ክፍል 1። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ተትረፍረፍ ይበርልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ታላቁ የበድር ጦርነት ክፍል 1። ታላቁ የበድር ጦርነት በ5ኛው ዓመት ሂጅራ በተቀደሰው ወርሃ ረመዳን 17 ላይ የተካሄደ እውነት ከሐሰት የተለየበት ታላቅ ክስተት ነው። ታሪኩን እነሆ። የመካ ቁረይሽና በተግባር መሰሎቻቸው የሆኑትን ያካተተው የጣዖት አምላኪው ማህበረሰብ ሙስሊሞችን እና ጉዳያቸውን ሁሉ ከመካና ዙሪያዋ ከሚገኙ አካባቢዎች ካባረሩ በኋላ በስሪብ መዲና ቢሆን እውነታቸውን በነፃነት ያሰፋፉና ይተገብሩ ዘንድ እንደማይተዋቸው የአላህ መላእክተኛ እና ሙስሊሞች ጠንቅቀው ያውቁ ነበር። በመሆኑም ለክፉ ነገር ሁሉ ራሳቸውን ማዘጋጀትና መጠንቀቅ ጀመሩ። መዲና ከደረሱበት ጊዜ ጀምሮ ድንገት ሊጠቁ እንደሚችሉ በማሰብ ለሙሽሪኮችና በአጠቃላይ በሙስሊሞች ላይ ሊያሴሩ ለሚችሉ ጎሳዎችም የሙስሊሞችን ኃይልና ጥንካሬ ለማሳየት በከፍተኛ ሁኔታ ስልጠናውን አጧጧፉ። ስልጠናው ከየትኛውም ወገን በመዲና ላይ በሙስሊሞች ላይ ሊደርስ የሚችለውን ድንገተኛ ጥቃት ለመመከት እንዲያስችላቸው ነው። እነዚያ ከቁረይሾች ግፍና ጭቆና የሸሹ ሙስሊሞች በእርግጥም ብዙዎች እንደሚገምቱት ደካሞች እና አቅም የሌላቸው ሳይሆኑ ባሻ ጊዜ እጅግ አስፈሪ ኃይል እና እሾህ ሊሆኑ ይችላሉና እነሱን ከማጥቃት በፊት ሺህ ጊዜ መላልስ ማሰብ ተገቢ ነው። የስልጠና ቅኝትና ዝግጅት። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ማሰልጠን ያዙ። ከስልጠናውም ወደ ተግባር ለመለወጥ በመዲና ዙሪያዋ ተዋጊ ቀኝና አሳሽ ቡድን ላኩ። ከነኚህም መካከል ራሳቸውን የመሯቸው ቡድኖች ሲኖሩ አንዳንዶቹንም ከሰሃቦቻቸው መካከል መርጠው እንዲመሩ አድርገዋል። ከቡድኖቹም መካከል በሐምዛ ኢብኑ አብዱል ሙጠሊብ የምትመራና 30 የሙሃጀር ከመካ የተሰደዱ ፈረሰኞችን በመያዝ ወደ ኢስ የባህር ዳርቻ የተላኩ ቡድን በኡበይዳ ኢብኑ አል-ሐሪስ የምትመራና 60 የሙሃጅር ፈረሰኞችን በመያዝ ወደ ራብግ የተላከች በሳዕድ ኢብኑ አቢ ወቃስ መሪነት በመካና መዲና መንገድ ለቅኝት ተልእኮ የተላከች 80 ሰዎችን የያዘች ቡድን የወዳን ዘመቻ ገዝዋ በአላህ መላእክተኛ ሰለላሁ ዐለይሂ ወሰለም የተመራችና 200 ፈረሰኞችንና እግረኞችን በመያዝ ለውጊያ ተልእኮ ወደ ውዳን የሄደች ጦርነት። የአላህ መላእክተኛ በዚህ ዘመቻ ከበኒ ደምረህ ጋር ስምምነት የፈጠሩ ሲሆን የዚህ ዘመቻ ዋና ዓላማ የነበረው የመካ፣ ሻም፣ ሶሪያ መንገድን ይቆጣጠሩ ከነበሩ ጎሳዎች ጋር ስምምነት ግንባር ለመፍጠር ነበር። የኡሺራ ዘመቻ የውጊያ ተልእኮ የነበራት ሲሆን
200 ፈረሰኞችና እግረኞች የተካተቱባት በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የምትመራ ጠንካራ ኃይል ነበረች። ዋና ዓላማዋ የነበረውም ለሙሽሪኮች የሙስሊሙን ኃይል ለማሳየትና በየነቡ አካባቢ በቁረይሽ የንግድ መንገድ ላይ በመካና መዲና መካከል የሚገኙ ጎሳዎችን ጋር የጋራ መግባባት ላይ ለመድረስ ነበር። የቦዋጥ ዘመቻ የመዋጋት ተልዕኮ የተሰጣት 200 ፈረሰኞችና እግረኞች የተካተቱባት በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የምትመራው ኃይል ነበረች። ዓላማውም በረድዋ ተራራ በኩል አድርጎ ቦዋጥ በመድረስ በመካና መዲና መካከል የቁረይሾች የንግድ መስመር የሆነውን ጎዳና ለመቆጣጠር እና ቁረይሾችን ስጋት ላይ ለመጣል ነበር። በአብደላህ ኢብኑ ጀህሽ የተመራች እና 80 ጠንካራ ሙሃጂሮች የተካተቱበት የቅኝት ተልዕኮ የተሰጣት ኃይል ስትሆን መሪዋም ከ2 ቀን ጉዞ በኋላ እንጂ ደብዳቤውን እንዳይከፍት ነብዩ የያዙት የተጻፈ መልእክት የያዘ ነበር። የጦሩ መሪ ከ2 ቀን በኋላ ደብዳቤውን ሲከፍት ይህን መልእክት እንዳየህ በአንዲት በመካና ጧይፍ መካከል ከምትገኝ የተምር ዛፍ እስክትደርስ ድረስ ተጓዝ። እዚያም ሁንና የቁረይሾችን ሁኔታ ተከታተል። ስለ ሁኔታቸውም ለማወቅ ሞክር። በአብዱላህ ከተምር ዛፏ እስኪደርስ ድረስ ተጓዘ። የቁረይሽ ቅፍለት በዚያ በኩል ስታልፍ ሙስሊሞቹ ጥቃት ከፈቱባት። ከሙሽሪኮችም ወገን አምር ኢብኑ አል-ሀድሪሚ ተገደለ። 2 የቁረይሽ ሰዎች የተማረኩ ሲሆን 4ኛው ሸሽቶ አመለጠ። የመጀመሪያው የበድር ዘመቻ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸው ከሙሽሪኮች አንጻር የጠበቁትና የገመቱት ነገር ከመከሰቱ እውን ሆነ። ነብዩ ሰለላሁ ዐለይሂ ወሰለም መዲና ገብተው ብዙም ሳይረጋጉ በከርዝ ኢብኑ ጃቢር አልፋህሪያ የተመራ የሙሽሪኮች ጦር በመዲና ዳርቻ በሚገኙ የግጦሽ ማሳዎች ላይ ወረራ በማካሄድ የሙስሊሞች የሆኑ የተወሰኑ ግመሎችና ፍየሎች ነድቶ ወሰደ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተዘረፉ የሙስሊም ግመሎችንና ፍየሎችን ለማስመለስ ሙሽሪኮችን ለመሳደድ ወጡ። በአላህ መልእክተኛ የተመራው የሙስሊሙ ጦር ለበድር ቅርብ ከሆነ የሰፍዋን ሸለቆ ድረስ ተጓዘ። ነገር ግን የሙሽሪኮቹ ኃይል ላይ መድረስ ባለመቻላቸው ያለ አንዳች ውጊያ ወደ ኋላ ተመለሱ። የታላቁ የበድር ጦርነት ምክንያቶች በመካ ይኖሩ የነበሩ ሙስሊሞች ሀብት ንብረታቸውን ተዘርፈው ከአገራቸው እንዲወጡ በመደረጋቸው፣ የመካ ቁረይሾች በሙስሊሞች ላይ ጦርነት ያወጁት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢስላማዊ ጥሪያቸውን በይፋ ማድረግ ከጀመሩበት ጊዜ አንስቶ ነበር። ከእነዚያ ጊዜ ጀምሮ ግፍ ቀጠለ። የሙስሊሞችን ደም ማፍሰስ በድብቅም ይሁን በይፋ ያመኑትን የመካ ሙስሊሞች ቤቶቻቸውን መቀማትና ሀብት ንብረታቸውን በኃይል የገላቸው ማድረግ ጀመሩ። ሙስሊሞችም የአላህ ውዴታ አስበልጠው ከተወለዱበትና ካደጉበት ቀዬ ነፍሳቸውን ይዘው ጥለው የኮበለሉት ሀብት ንብረትም በቁረይሾች ቁጥጥር ስር ዋለ። በደስታቸው ወቅትም ሱሀይብን የመሳሰሉ ሰሃቦች ወደ መዲና መሰደድ ፈልገው በመታገዳቸው ሙሉ ንብረታቸውን አሳልፈው በመስጠት እንዲለቋቸው እስከ መደራደር ደርሰዋል። ውድና የተከበራችሁ ውድ የቻናሌ ቤተሰቦች
ለዛሬ ያልኳት ቪዲዮ ይሄን ያልኳት ቪዲዮችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ።